እስቲ ለአንድ አፍታ ራስህን በሚኬል አርቴታ ጫማ ውስጥ አድርጋ አስበው። በአርሰናል አሰልጣኝነት ቆይታህ ብዙ ውጣ ውረዶችን አሳልፈሃል። በዚህ የውድድር ዘመን ግን በመጨረሻ ሁሉም ነገር መስመር መያዝ ጀመረ። የስብስብ ጥልቀትህ ድንቅ ነው። የተከላካይ መስመርህ ደግሞ ለትውልድ የሚጠቀስ ብርቱ ነው። ቡድንህ በሙሉ አቅሙ እሳት እየተፋ ይገኛል። እንዲያውም ሰዎች ቡድንህ በፕሪሚየር ሊግ ታሪክ ተሰምቶ የማይታወቅ ታላቅ ታሪክ ሊሰራ ይችላል ብለው መጠራጠር ጀምረዋል። ነገር ግን በሊግ ካፕ ፍጻሜ በቀድሞ አለቃህ ተሸንፈህ፣ በኤፍኤ ካፕ ደግሞ በታችኛው ሊግ ቡድን ተሰናብተህ የሁሉንም ግምት አበላሸው። አርሰናል ሲቲን አሸንፎ የውድድር ዘመኑን የመጀመሪያ ዋንጫ በማንሳት ወደ ዌምብሌ ለመጓዝ ከምንም በላይ ይመኝ ነበር። አርቴታ ከ2020 ጀምሮ ለገነርሶች ዋንጫ አላመጣም። ያ 4 ዋንጫዎችን የመጠቅለል ህልም በወቅቱ በሕይወት ቆይቶ ነበር። አሁን ግን ከሁሉ በላይ አሳሳቢው ነገር ፔፕና የሲቲው ስብስብ የሥነ ልቦና የበላይነቱን መልሰው መረከባቸው ነው። አርሰናል በዚህ የውድድር ዘመን ምንም ያህል አስደናቂ ቢሆንም አሁንም የሆነ ያልተሟላና መስመር ያልያዘ ነገር እንዳለ ይሰማል። ምክንያቱን በትክክል ለመናገር ይከብዳል። ነገር ግን ሌላ ማንኛውም ቡድን ሚያዝያ ወር ላይ በዚህ ደረጃ ቢገኝ ኖሮ ዋንጫውን እንደወሰደ ተቆጥሮ ስራው የተጠናቀቀ ይመስል ነበር። አርሰናሎች ግን ራሳቸውን በራሳቸው የማጥፋት የቆየ ታሪክ አላቸው። ከሚዲያ የሚሰነዘርባቸው ትችት፣ የባላንጣ ደጋፊዎች ሴራ ወይም የቡድኑ የውስጥ መፈራረስ ምክንያቱ ምንም ይሁን ምን አርሰናሎች ሁልጊዜም እንደ ታዳኝ እንስሳ ሆነው ይገኛሉ። ነገሩ ግን ዝም ብሎ የቀልድ ወሬ አይደለም፣ ሳይንስ ነው። የሰው ልጅ ተፈጥሮ ደግሞ በጠመንጃ አፈሙዝ ውስጥ እንዳለ ሲሰማው ብቃቱ እንደሚቀንስ በተደጋጋሚ አሳይቷል። እንዲያውም መሳደድ በበዛ ቁጥር ነገሮች ይበልጥ እየተበላሹ ይሄዳሉ። አርቴታና ቡድኑ ከዚህ የመታደን ስነ ልቦና መውጣት ካልቻሉ ታሪክ ራሱን ሊደግም ይችላል። ወደዚህ የውድድር ዘመን እጅግ አስደናቂ የዋንጫ ፉክክር በጥልቀት ከመግባታችን በፊት ግን በአዳኝና በታዳኝ መካከል ያለውን ግንኙነት መረዳት ይኖርብናል። ስትታደን ሕይወትህ አደጋ ላይ ናት። የልብ ምትህ ከቁጥጥር ውጭ ይጨምራል። ጭንቀትና አድሬናሊን በደምህ ውስጥ ይፈሳል። ሰውነትህ ከፍተኛ ውጥረት ውስጥ ይገባል። ሁኔታው በቀጥታ የሞትና የሽረት ያህል ነው። አዳኝ መሆን ግን ፍጹም የተለየ ነው። ጭንቀት ሳይሆን ግልፍተኝነት ነው። ድንጋጤ ሳይሆን መረጋጋት ነው። እያንዳንዱ ስህተት ለሚቀጥለው ሲሳይህ እንደ ትልቅ አጋጣሚ ይቆጠራል። መብላትህ ለሕልውናህ አስፈላጊ ቢሆንም አብዛኛውን ጊዜ ግን ሕይወትህ አደጋ ላይ አይደለችም። የሰው ልጅ ላለፉት በመቶ ሺዎች የሚቆጠሩ ዓመታት ቁንጮ አዳኝ ሆኖ ቆይቷል። መታደን ፈጽሞ አልለመድንም። ስፖርት ግን በዘመናዊው ዓለም ያንን የመታደን ስሜት በከፍተኛ ሁኔታ የሚቀሰቅስ ዘርፍ ነው። እንዲያውም የሥነ ልቦና ባለሙያዎች ስለ ብቃት ጭንቀትና በከፍተኛ ጫና ውስጥ ስለ መሰበር ትልቅ የምርምር እድገት ያሳዩት ስፖርተኞችን በማጥናት ነው። ይህ ሁኔታ በእግር ኳስ ውስጥ በግልጽ ይታያል። ነገር ግን ሌሎች በርካታ ስፖርቶችም ይህንን ክስተት በተሻለ ሁኔታ ያሳዩናል። ኤምኤምኤ፣ ፎርሙላ 1፣ የአትሌቲክስ ውድድሮች ሁሉም ለአዳኙ ምቹ ይመስላሉ። ሁሉም የሻምፒዮንነቱን ፍልሚያ ይፈልገዋል። ሁሉም መሪውን አሽከርካሪ አባርረዋል። ሁሉም የዓለም ክብረ ወሰንን ለመስበር ይጥራል። እውነታው ግን ወደ ጫፍ መውጣት እዚያው ተረጋግቶ ከመቆየት እጅግም ይቀላል። በቁጥር ሲሰላ የምንጊዜም ታላቁ የፎርሙላ 1 አሽከርካሪ ሉዊስ ሃሚልተን በመርሴዴስ ቆይታው 30 በመቶውን ጊዜ በውድድሮች መሪ ሆኖ ቢያሳልፍም እሱ ግን አዳኝ መሆንን እንደሚመርጥ ተናግሯል። ጫናውን ለመቋቋም ሲል በ19 አሽከርካሪዎች እየታደነ እንደሆነ ከማሰብ ይልቅ የሚከተለውና የሚደርስበት ሌላ ሰው ያለ ይመስል ራሱን ከትራኩ እጅግ የራቀ አድርጎ ያስብ ነበር። ሁልጊዜም በጫፉ ላይ ለመቆየት ሲል በራሱ አእምሮ ውስጥ ራሱን እንዳዳኝ ይቀርጽ ነበር። ሃሚልተን እንደሚለው መሪ ካልሆንክ ስህተት ብትሰራ እንኳን በቀላሉ ልታመልጥ ትችላለህ። ነገር ግን መሪ ሆነህ ስህተት ስትሰራ ሁሉም ያንን ስህተት ተጠቅሞ አንተን ለመጣል እንደሚጠባበቅ ስለምታውቅ ስሜቱ እጅግ ከባድና ነርቭ የሚበጥስ ይሆናል። ጎልፍ ደግሞ ምናልባትም ከማንኛውም ስፖርት በላይ ጫናን አጉልቶ የሚያሳይ ነው። ምክንያቱም ተጫዋቾች ሊያጡት ወይም ሊያገኙት በሚችሉት ነገር ላይ ለማሰብ ረጅም ጊዜ ያገኛሉ። ታላላቅ የጎልፍ ተጫዋቾች በትልልቅ ውድድሮች የመጨረሻ ቀን ላይ በጭንቀት ራሳቸውን ሲያበላሹና ከደረጃቸው እጅግ በታች ሲጫወቱ ማየት በጣም የተለመደ ነው። ነገሩ ልክ ለራስህ ትልቁ ጠላት እንደመሆን ነው። እግር ኳስ እንደ ስፖርትነቱ እጅግ ፈጣንና ትኩስ ነው። ይህም በጨዋታው ግርግርና ስሜት ውስጥ መብረክረክን ከባድ ሊያደርገው ይገባ ነበር።
ምክንያቱም በዚያ ሰዓት የሚመራህ በደመ ነፍስህና በደም ውስጥ የሚፈሰው አድሬናሊን ነው። ነገር ግን እንደ ጎልፍ ተጫዋቾች ሁሉ አሰልጣኞች በእያንዳንዱ ዝርዝር ነገር ላይ ለመጨነቅና አብዝቶ ለማሰብ ሰፊ ጊዜ አላቸው። አርሰናሎችም መርገምት የደረሰባቸው እንዲመስሉ ያደረጋቸው ምናልባት ይኸው ሊሆን ይችላል። ተጫዋቾችም ሆኑ ቡድኖች በሜዳ ላይ ለሚፈጠረው ከፍተኛ ጫና እጃቸውን ሲሰጡ በተደጋጋሚ አይተናል። የጄራርድ ያ መጥፎ ሸርተቴ፣ የሮቤርቶ ባጆ ያቺ የባከነች ፔናልቲ፣ የዶርትሙንድ የመጨረሻ ደቂቃ የሊጉ ርቀት፣ የእነዚህ ሁሉ ኩነቶች የጋራ መገለጫ ግለሰቦች ወይም ቡድኖች የሰዎችን የጠበቀ ግምት መሸከም አቅቷቸው እንደ ቀላል የሚቆጠር ሥራቸውን እንኳን መወጣት አለመቻላቸው ነው። እንደ ፔናልቲ ያሉ አጋጣሚዎች በራሳቸው ትልቅ ጫና ያለባቸው መሆናቸው የታወቀ ነው። እኛ ግን ትኩረት ማድረግ የምንፈልገው በረጅም ጊዜ ሂደት በተለይም በሊግ ውድድሮች ውስጥ ስላለው ተጽዕኖ ነው። ላለፉት ጥቂት የውድድር ዘመናት የነበረው የእንግሊዝ ፕሪሚየር ሊግ ደግሞ ለዚህ ምርጡ ማሳያ ነው። ምክንያቱም የአርቴታው አርሰናል መጨረሻ ላይ ይበላሻል ተብሎ ስሙ መነሳት ከመጀመሩ በፊት የፔፕ ጋርዲዮላው ጨካኙ ማንቸስተር ሲቲ ዋነኛ ሰለባ የነበሩት ሊቨርፑሎች ነበሩ። በ2018-19 የውድድር ዘመን የዋንጫ ፉክክሩ እስከ መጨረሻዋ ጠብታ ድረስ የዘለቀ ነበር። በወቅቱ ሁለቱም ቡድኖች ያሳዩን ብቃት በታሪክ ታይቶ የማይታወቅና እጅግ ድንቅ ነበር። የውድድር ዘመኑ አጋማሽ ላይ ሊቨርፑል በ19 ጨዋታዎች ብቻ 51 ነጥቦችን በመሰብሰብ በ6 ነጥብ ልዩነት እየመራ ነበር። በ21ኛው ሳምንት ወደ ኢታሃድ ተጉዘው በዚያ እጅግ ጠባብ ግን ደግሞ ድንቅ በሆነ ጨዋታ ተሸነፉ። ከዛም በጥርና የካቲት ወራት ጥቂት የአቻ ውጤቶች ካስመዘገቡ በኋላ በ29ኛው ሳምንት መሪነታቸውን አጡ። በቃ የሊቨርፑል ታሪክ እዚህ ላይ አበቃ። በውድድር ዘመኑ በሙሉ የተሸነፉ አንድ ጨዋታ ብቻ ነበር። ነገር ግን ያቺ አንዲት ሽንፈት የዋንጫ ህልማቸውን ለማክሰም በቂ ነበረች። በሌላ በኩል የፔፕ ሲቲ በጥር 29 በኒውካስል ቢሸነፍም ከዛ በኋላ ግን ተከታታይ 14 ጨዋታዎችን በማሸነፍ ዋንጫውን በላያቸው ላይ ዘጉት። ይሄ እኮ የማይታመን ነው። ሊቨርፑሎች በጫና ተንበረከኩ ወይም የመሪነት ዕድላቸውን አባከኑ እያለን አይደለም። ፊት ለፊት እየተጋጠሙ የነበሩት ምናልባትም በታሪክ ከታዩ የፕሪሚየር ሊግ ቡድኖች ሁሉ ምርጡ ከሚባለው ጋር ነበር። የሚገርመው ግን ሊቨርፑል በቅርብ ዓመታት ያገኘው የፕሪሚየር ሊግ ዋንጫ ገና በገና በዓል ወቅት ብቸኛ ሯጭ የነበረበት ነው። የፔፕ ጋርዲዮላው ድል አድራጊ ማሽን አንገትህ ስር እየተነፈሰ ካላስጨነቀ በስተቀር በራስ ውጤት ላይ ብቻ ማተኮርና ጥሩ እግር ኳስ መጫወት እጅጉን ይቀላል። ይህንን ስሜት ደግሞ ከሚኬል አርቴታ በላይ የሚያውቀው የለም። በ2022 የውድድር ዘመን አርሰናል ከመጀመሪያው ጨዋታ ጀምሮ እስከ ሚያዝያ ወር መጨረሻ ድረስ ሲቲን እየመራ ነበር። ይህ ማለት የውድድር ዘመኑን 84 በመቶ ያህሉን ጊዜ ከዋና ተቀናቃኙ በላይ ሆኖ አሳልፈዋል ማለት ነው። የነጥብ ልዩነቱ ውጣ ውረድ ቢኖረውም በግማሽ ዓመቱ ላይ ልዩነቱ እስከ 8 ነጥብ ደርሶ ነበር። ነገር ግን ፉክክሩ ጠባብ ሲሆን አርሰናሎች ጫናው ከበዳቸው። ተከታታይ 3 ጨዋታዎችም አቻ ተለያዩ። በተለይ በሜዳቸው ከደረጃው ግርጌ ከሚገኘው ሳውዛምፕተን ጋር 3-3 በሆነ ውጤት አቻ መለያየታቸው መሪነታቸውን እንዲያስረክቡ አደረገ። ሲቲ ደግሞ ልክ ከጥቂት ዓመታት በፊት በሊቨርፑል ላይ እንዳደረገው ሁሉ የማይታመን ተከታታይ ድሎችን በማስመዝገብ የሊጉን ውጤት ወሰነው። ሲቲ አንድን ቡድን አንዴ ካይን ውስጥ ካስገባውና ማደን ከጀመረ ውጤቱ አስቀድሞ የታወቀ ነው የሚመስለው። እዚህ ጋር መሳሳት የለብንም። ሲቲ በጠባብ ፉክክሮች መርቶ ዋንጫ ያነሳባቸው ጊዜያት አሉ። ነገር ግን ካለፉት 8 የፕሪሚየር ሊግ ዋንጫዎች 6ቱን አሸንፈዋል። ስለዚህ እንደ ተቀናቃኞቻቸው በተለይም እንደ አርሰናል ከባድ ጫና አይሰማቸውም። አርሰናል ፕሪሚየር ሊጉን ካሸነፈ ከ20 ዓመታት በላይ ሆኖታል። ወደ ቀድሞ ክብሩ ለመመለስ ደግሞ እጅጉን ተቃርቦ ነበር። ይህ ደግሞ ወደ አዳኝና ታዳኝ ስነ ልቦና በቀጥታ ይመልሰናል። ሲቲ ምንም ያህል ድንቅ ቢሆንም በዋንጫ ፉክክር ውስጥ አብዛኛውን ጊዜውን የሚያሳልፈው አዳኝ ሆኖ ሲያሳድር ነው። በአንድ በኩል ነጥብ መጣላቸው እንደ ድክመት ሊታይ ቢችልም ወደ ውድድር ዘመኑ ማብቂያ ግን የራሳቸውን የብቃት ደረጃ ያገኛሉ። ምክንያቱም ዋንጫው አፋፍ ላይ ሲደርስ አዳኝ መሆንን በሚገባ ለምደውታል። እንዲያውም በቅርብ ዓመታት ውስጥ በጠባብ ፉክክር ዋንጫ ማሸነፍ የቻለው ብቸኛው ቡድን ማንቸስተር ሲቲ ነው። ለሲቲ ነገሩ የሞትና የሽረት ጉዳይ ባይሆንም ለአርሰናል ግን ልክ እንደዛው ነው።
ነገር ግን የፕሪሚየር ሊግ ዋንጫን ማሸነፍ ማለት ከበስተጀርባ ከሚያሳድድህ አዳኝ እንደማምለጥ ተደርጎ እንዲታሰብ አትፈልግም። እንዲያውም ያንን የአዳኝነት ጠባጫሪነት ወደ ራስህ መቀየር ነው የሚሻለው። ሉዊስ ሃሚልተን እንዳለው በሊጉ አናት ላይ ሆነህ የሁሉም ኢላማ ስትሆን ነገሩን ከመናገር ይልቅ በተግባር ማሳየቱ እጅጉን ከባድ ነው። እንዲያውም ገና በጅምሩ ያሳዩት አስደናቂ ብቃትና በራሳቸው ላይ የጫኑት ከፍተኛ ግምት በኋላ ላይ እንቅፋት ሆኖባቸው ይሆን ብለህ እንድትጠይቅ ያደርግሃል። ሲቲ በጥር ወር ጥቂት ተጨማሪ ነጥቦችን ጥሎ ቢሆን ኖሮ አርሰናል በ14 ነጥብ ልዩነት በምቾት እየመራ ዋንጫውን አረጋግጦት ሊሆን ይችል ነበር። ግን ለአርቴታ በሚያሳዝን ሁኔታ የፔፕ ስብስብ አሁንም እግር በእግር እየተከተለው ነው። ትላንትና በርንሌን 1-0 በማሸነፋቸው የሊጉ መሪነትን ከአርሰናል ተረክበዋል። አደጋው ወይም ዛቻ ውስጥ ስትሆን ወርኪንግ ሚሞሪ ተብሎ የሚጠራው የአእምሮህ ክፍል ሥራውን በአግባቡ መስራት ያቅተዋል። ይህም አዳዲስ መረጃዎችን ተረድቶ ውሳኔ ለመስጠት እንድትቸገር ይዳርግሃል። ያለፉ መጥፎ አጋጣሚዎችንና ስሜቶችን ደጋግመህ እንድታስብ ከማድረጉም በላይ በተፈጥሮህ ወይም በልምድ በቀላሉ ልታደርጋቸው የሚገቡ ነገሮችን እንኳን አብዝተህ እንድታስባቸውና እንድትወሳሰብ ያደርጋል። በመጨረሻም ጫናው አሸንፎ ስትሰበር በዚያ ቅጽበት ያለህ ብቃት ብቻ ሳይሆን የሚቀንሰው በውስጥህ ራስህን የመጠራጠር፣ የእፍረት፣ የጥፋተኝነት ስሜትና የፍርሃት አዙሪት ይፈጥራል። ይህም ወደፊት ለተመሳሳይ ስህተት እንድትጋለጥና ድፍረት የሚጠይቁ አዳዲስ ሙከራዎችን ከማድረግ እንድትቆጠብ ይዳርግሃል። ይህንን ያሉት በሎዛን ስዊዘርላንድ የሚገኘው የአይኤምዲ ቢዝነስ ትምህርት ቤት የባህሪ ሳይንቲስቶች ናቸው። ሁላችንም እንደዚህ አይነት ስሜት የቀሰቀሱብን አጋጣሚዎች እንደሚኖሩ እርግጠኛ ነኝ። መላው የክፍል ተማሪዎች ፊት ቆሞ ንግግር ማድረግ፣ የምትወደውን ሰው ለፍቅር ጥያቄ መጠየቅ ወይንም ደግሞ የአንድን ጨዋታ ዕጣ ፈንታ የሚወስን ወሳኝ ፔናልቲ መምታት። የሰው ልጅ የጫና ስሜትን የመቋቋም አቅሙ ደካማ ነው። የስጋት ምላሽ ደግሞ ብዙውን ጊዜ ትርጉም የማይሰጡ ድርጊቶችን እንድንፈጽም ይገፋፋናል። ሳይንቲስቶች እንደሚያስረዱት ትልቁ ችግር ሰውነታችን እነዚህን መጥፎ አጋጣሚዎች በተለይም በስሜት ደረጃ ደጋግሞ የመለማመድ አመል ስላለው ነው። አሁን በአርቴታ ላይ የሆነ ያለውም ይኸው ሊሆን ይችላል። አብዛኞቹ የአርሰናል ደጋፊዎች ዘንድሮ ነገሩ ይለያል ይሉሃል። በእርግጥም ካለፉት ጥቂት ዓመታት ወዲህ አስደናቂ ናቸው። እንዲያውም ከአርሰን ቬንገር መጀመሪያ ዘመናት በኋላ እንዲህ ያለ ድንቅ እግር ኳስ አላሳዩም። ጨዋታው ያዝናናል ወይስ ሳያዝናናም የሚለው ሌላ ጥያቄ ሆኖ ቡድኑ ግን ጥልቅ የሆነ ስብስብና ለትውልድ የሚጠቀስ ብርቱ የተከላካይ መስመር አለው። እንዲያውም የዘመናዊ እግር ኳስ አጨዋወትን እየቀረጹት ነው ማለት ይቻላል። ወደ ዓለም አቀፍ የጨዋታ እረፍት ሲያመሩ ፕሪሚየር ሊጉን፣ ኤፍኤ ካፑንና ሻምፒዮንስ ሊጉን ለማሸነፍ በዋና ግምት ውስጥ ገብተዋል። ሁሉም ነገር ልክ እንደታቀደው በሰላም እየሄደ ይመስላል አይደለ? ነገር ግን ነገሮችን በጥቁር መነጽር የሚያዩ ወይም ፔሲሚስቲክ የአርሰናል ደጋፊዎች ያንኑ የተለመደ ታሪክ እያስተዋሉ ነው። አሰልቺ አጨዋወት፣ ተከታታይ የአቻ ውጤቶችና ወሳኝ በሆኑ የውድድር ዘመኑ ምዕራፎች ላይ የሚታይ መብረክረክ። ከወልቭስና ከብሬንትፎርድ ጋር ተከታታይ አቻ መለየታቸው ሲቲ የነጥብ ልዩነቱን እንዲያጠብ ዕድል ሰጥቶታል። ከጥቂት ሳምንታት በፊት ያ አስደናቂ የቅጣት ምት በሲቲ ላይ ሲቆጠር ግን አርሰናል ዋንጫውን የወሰደው ያክል ተሰምቶት ነበር። ዋናው ቁም ነገር አርሰናል ዘንድሮ ምን ያክል ጠንካራ ነው የሚለው ላይሆን ይችላል። ወደ ውድድር ዘመኑ ማብቂያ ላይ ትልቁን ድርሻ የሚይዘው የአሸናፊነት ሜንታሊቲ ነው። በሳይንቲስቶች አባባል ከተመራን ደግሞ አርሰናሎች ለራሳቸው ትልቁ ጠላት በመሆን ወደ ለመዱት የድንጋጤና የጭንቀት አዙሪት ሊመለሱ ይችላሉ የሚለው ስጋት አሁንም አለ። አርሰናሎች ከዚህ ቀደም ሊመሰገኑ የሚገባቸው ነገር ቢኖር በሊጉ አናት ላይ የነበራቸውን መሪነት መልሰው ማጠናከራቸው ነበር። በሌላ በኩል ሲቲ በተመሳሳይ ሁኔታ ተከታታይ ጨዋታዎችን አቻ በመለያየት ከሻምፒዮንስ ሊግም ለመሰናበት ተገዷል። የሚገርመው ግን ሲቲ ይህንን የመሰለ አስከፊ ጊዜ ሲያሳልፍ የሚሰነዘርበት ትችት አርሰናል ከብሬንትፎርድና ከወልቭስ ጋር ነጥብ ሲጥል ከነበረው ትችት ፍጹም የተለየ መሆኑ ነው። በሞሊኒክስ ስቴዲየም አርሰናል በመጨረሻ ደቂቃ ግብ ሲቆጠርበት ሚዲያዎችና የባላንጣ ደጋፊዎች በቡድኑ ድክመት ላይ ለመረባረብ የመጀመሪያዎቹ ነበሩ። ያለሙት የማይሞላላቸው፣ በመጨረሻው ሰዓት የሚከዱ እናም የሚንበረከኩ የሚሉ ስሞች መዥጎርጎር ጀመሩ። ይህ ደግሞ ለተጫዋቾቹ ቀላል አይደለም። ሃሚልተን በቃለ መጠየቁ እንዳለው መሪ ሆነ ስትሳሳት የሚሰማህ የውድቀት ስሜት ከሌላው ጊዜ እጅጉን የከፋ ነው።
ሲቲም ልክ ተመሳሳይ ስህተት ሰርቷል። ደካማ ከሚባሉ ቡድኖች ጋር ተከታታያቸው ውጤት አስመዝግቧል። ነገር ግን ማንም አይኑን አላረገበባቸውም። ማንም ሲቲ ከዋንጫ ፉክክሩ ወጣ አላለም። ይልቁንም አሁን ዋንጫው የአርሰናል ነው ካላበላሹት በስተቀር የሚል ወሬ ነበር የተሰማው። ከአርሰናል ጋር ይበልጥ የሚቀራረበው የሥነ ልቦና እውነታ አዳዲስ ሙከራዎችን ከመፍራት ጋር የተያያዘ ነው። አርሰናል የውድድር ዘመኑ ሙሉ አሰልቺ ነው፣ ላለመሸነፍ ብቻ ነው የሚጫወተው እየተባለ ሲወቀስ ቆይቷል። ይህ ሙሉ በሙሉ እውነት ባይሆንም የሊግ ካፕ ፍጻሜው ግን አርቴታ በደመ ነፍስ ሊሰራቸው የሚገቡ ነገሮችን አብዝቶ በማሰብ እንዴት እንደሚያበላሽ ፍጹም ማሳያ ነበር። ኦዴጋርድ መጠነኛ ጉዳት እንደነበረበት እናውቃለን። ግን የአርሰናል አሰላለፍ የሆነ ያልተመጣጠነ ነገር ነበረው። እንደ አርሰናል ደጋፊ ጨዋታው ከመጀመሩ 1 ሰዓት በፊት ሙሉ በራስ መተማመን ሊኖርህ አይችልም። እንደ ገለልተኛ ተመልካች ደግሞ ውጤቱ ምን ሊሆን እንደሚችል ከሩቅ መገመት ትችላለህ። አርሰናል በግምቱ ቀዳሚ ቢሆንም ውጤቱን ያመጣሉ የሚል እምነት ግን አልነበረም። መጥፎ አልተጫወቱም፣ ግን ልዩ የሆነ ብቃት አላሳዩም። በጨዋታው ላይ ለውጥ ሊያመጣ የሚችል ተጫዋች ደግሞ ሙሉ ጨዋታውን ወንበር ላይ አሳልፏል። ሲቲ ግን ስጋትን ለመጋፈጥ ዝግጁ ነበር። በሁለተኛው አጋማሽ ወደፊት እየተሳበ በመሄድ የድል ግቡን ያስቆጠረው የግራ ተከላካያቸው ነበር። ፔፕ ጋርዲዮላና ስብስቡ ለዓመታት በእንግሊዝ እግር ኳስ ቁንጮ አዳኞች ሆነው ቆይተዋል። የሚገርመው ግን እነሱም የራሳቸው የሆነ ራስን የማጥፋት ነገሮችን የማወሳሰብና የማይሰበር የሚመስል እርግማን ሰለባ የነበሩባቸው ጊዜያት አሉ። ከ2017 ጀምሮ በየዓመቱ ሻምፒዮንስ ሊግን ለማሸነፍ ግምቱን ይወስዱ ነበር። ነገር ግን በሆነ መንገድ ሁልጊዜም በአሳዛኝ ሁኔታ ይሰናበታሉ። በሞናኮ የታየው የአስገራሚ ጨዋታ፣ በቶትናም ላይ ቫር የተሻለው ውጤት፣ በሊዮን የደረሰባቸው ውጤት፣ በፍጻሜው በቼልሲ መሸነፋቸውና በማድሪድ የደረሰባቸው የልብ ስብራት፣ እንዲያውም ያያ ቱሬ ያስረገመው እርግማን ፔፕ ከሲቲ ጋር ሻምፒዮንስ ሊግ እንዳያሸንፍ አግዶታል የሚሉ ቀልዶች በሰፊው ይናፈሱ ነበር። በ2022 ደግሞ አብዛኛውን ደጋፊ ነገሩ እውነት እንደሆነ ማመንም ጀምሮ ነበር። እንደ ሪያል ማድሪድ ያሉ ቡድኖች ምንም ያህል ደካማ ቢሆኑም የማሸነፊያ መንገድ ያገኛሉ። ያ የሲቲ ስብስብ ግን ምንም ያህል ድንቅ ቢሆንም የመሸነፊያ መንገድ ያገኝ ነበር። በ2023 ግን በመጨረሻ ያንን እርግማን ሰበሩት። ከፍጻሜው በኋላ የሚወራው ወሬ ምንም ይሁን ምን አንድ ነገር ብቻ ነው ትርጉም የሚሰጠው፣ እሱም የድል መስመሩን ማለፋቸው። ባለፉት ዓመታት በቡድን ውስጥ የታየውን እድገት በአካል ተገኝተን ለማየት ብንመኝም ከ2017 ጀምሮ ዋንጫውን እስከወሰዱበት ቀን ድረስ ትልቅ የሥነ ልቦና ሽግግር እንዳደረጉ ግን እርግጠኞች ነን። አርሰናልም በዚህ የውድድር ዘመን ስኬታማ መሆን ከፈለገ ማድረግ ያለበት ይሄንኑ ነው፣ በማንኛውም መንገድ የድል መስመሩን ማለፍ። በዚህ ፕሮግራም ውስጥ በተለያዩ ነጥቦች ላይ ጠንከር ያለ ትችት ብንሰነዝርም የዘንድሮ የአርሰናል ስብስብ ግን የተለየ ይመስላል። የድሮውን አርሰናል የሚያስታውሱን አንዳንድ አጨዋወቶች ቢታዩም እንደ ቼልሲና ብራይተን ባሉ ጨዋታዎች ላይ ግን ያሳዩት ወኔና የተወሰኑ ትክክለኛ ውሳኔዎች ውጤታማ አድርገዋቸዋል። ኤቨርተን ወደ ኤምሬትስ መጥቶ እጅግ ብርቱ ፉክክር ቢያደርግም አርቴታ ግን የ16 ዓመቱን ማክስ ዶማንን ጨምሮ ተጨማሪ የማጥቃት ኃይሎችን ቀይሮ በማስገባት ጨዋታውን እንዲያሸንፉ አድርጓል። ያ ትልቅ ውሳኔ ነበር። አሁንም እንዲያሉ ደፋር እርምጃዎችን በተደጋጋሚ መውሰድ ይኖርበታል። የሚገርመው ነገር በዚያ ጨዋታ የተቆጠሩት ጎሎች የተገኙት ከተቀያሪ ወንበር በገቡ ተጫዋቾች አማካኝነት ነው። ከእግር ኳሳዊ ሚዛን አንጻር ሲታይ ደግሞ ይህ የአርሰናል ቡድን ምናልባትም በአሁኑ ሰዓት በአውሮፓ ምርጡ ሊሆን ይችላል። በእንግሊዝ እግር ኳስ አራቱንም ዋንጫዎች ለማግኘት መፎካከር በራሱ አንተን ከታላላቅ የልሂቃን ቡድኖች ተርታ ያሰልፈሃል። እንዲህ አይነት ድንቅ ብቃት ሲኖርህ ደግሞ ጫናው አብሮህ የሚመጣ የማይቀር የጎንዮሽ ውጤት አለው። ይህ የአርሰናል ቡድን በሆነ ምክንያት በሚዲያዎች በከፍተኛ ሁኔታ ይተቻል። ነገር ግን ማንኛውም አሸናፊ ቡድን ወይም ስፖርተኛ ወደ ታላቅነት ከመሸጋገሩ በፊት የነበሩበትን ስነ ልቦናዊ መሰናክሎች አልፎ ነው። አርሰናል እኛ ከምናውቀው ከማንኛውም ቡድን በላይ ከፍተኛ የሆነ የውጭ ጫና እያስተናገደ ይገኛል። እያንዳንዱ ተንታኝና የባላንጣ ደጋፊ ትንሿን ስህተት ለማጋነን በጉጉት የሚጠባበቅ ይመስላል። ይሄ ሁሉ ጫጫታ ደግሞ አርሰናል ይበልጥ እንደ ታዳኝ እንዲሰማው ያደርጋል። ነገር ግን ልምዶቻቸውን ወደ ውስጥ አዋህደው የውጭውን ጫጫታ ዝም ማሰኘት ይኖርባቸዋል።
ምክንያቱም ዋንጫውን ለማሸነፍ ከማሰብ ይልቅ ዋንጫው እንዳያመልጠን ብለው በተጨነቁ ቁጥር ከጥቂት ዓመታት በፊት ወደ ነበሩበት የውጥረትና የድንጋጤ አዙሪት የመመለስ ዕድላቸው ሰፊ ነው። በስፖርት ዓለም ውስጥ ስነ ልቦናን ለመለወጥ የተረጋገጡ መንገዶች አሉ። እናም ገነርሶቹ በራሳቸው አእምሮ ውስጥ አዳኝ መሆን ከቻሉና ዘንድሮ ማንኛውንም ትልቅ ዋንጫ ወደ ቤት ማምጣት ከቻሉ ለአርቴታና ለዚህ የአርሰናል ስብስብ ከሰማይ በታች የማይቻላቸው ነገር አይኖርም። እስቲ እስካሁን የተነጋገርንበትን ጉዳይ እናጠቃለው። የአርሰናል የዘንድሮ ጉዞ በሁለት ዕጣ ፈንታዎች መካከል ቆሟል። ታሪክ ራሱን ይደግም ይሆን ወይንስ አዲስ ምዕራፍ ይጻፋል? አርቴታና ልጆቹ በራሳቸው አእምሮ እስከ ታዳኝነት ወጥተው አዳኝ መሆን ከቻሉ የሁለት አስርተ ዓመታት የዋንጫ ጥማቸው ይረካል። ካልሆነ ግን ያው የተለመደው የጸጸትና የቁጭት ታሪክ ይቀጥላል። ይህ የውድድር ዘመን ለአርሰናል የእግር ኳስ ብቃት መለኪያ ብቻ ሳይሆን የውስጥ ጥንካሬና የሥነ ልቦና ፍልሚያቸው ትልቅ ፈተና ነው። እናንተስ ምን ትላላችሁ? አርሰናል ከዚህ የመታደን ስሜት ወጥቶ ታሪክ መስራት ይችላል ወይንስ ሲቲ እንደለመደው በስተመጨረሻ ዋንጫውን ይነጥቃቸዋል? ግምታችሁን በኮሜንት መስጫው ላይ አጋሩን። ቪዲዮን ከወደዳችሁት ላይክና ሰብስክራይብ ማድረጋችሁን እንዳረሱ። ስለተከታተላችሁን እናመሰግናለን።